ይህ ታሪክ ስለ ሳይንሳዊ ድል ሳይሆን ስለማይታመን እውነታ ነው። በአንድ ሰው ህይወት ውስጥ በመብረቅ የመመታት እድሉ ከ15000 ሰዎች ውስጥ ለአንድ ሰው ብቻ የሚከሰት እጅግ ጠባብ አጋጣሚ ነው። ነገር ግን ለሮይ ሳሊቫን ሰማዩ ሌላ አጀንዳ ነበረው። አንድ ቀን አይደለም፣ አንድ ዓመትም አይደለም፣ 7 ጊዜ ሞት ከሰማይ ወርዶ ሮይን መታው። ጸጉሩ በሳት ተያዘ፣ ጫማው በኤሌክትሪክ ኃይል ከእግሩ ጋር ተገፈፈ። ሰውነቱ ደጋግሞ በከፍተኛ ቮልቴጅ ተጠበሰ። ሰዎች እርግማን ነው ሲሉ፣ ሳይንቲስቶች ግን ግራ ተጋብተዋል። ሮይ ሳሊቫን የሰው መብረቅ መሪ ተብሎ እንዲጠራ ያደረገው የአስገራሚ 7 ጊዜ አደጋ ምንድነው? ሰማዩ ለምን እሱን ብቻ ኢላማ አደረገ? በጊነስ ወርልድ ሪከርድ ሳይቀር እጅግ አስገራሚው ሰው ተብሎ የተመዘገበውን የሮይ ሳሊቫንን አስደንጋጭ ታሪክ እንተነትናለን። ሮይ ሳሊቫን በቨርጂኒያ ፓርክ ውስጥ የፓርክ ጠባቂ ሆኖ ለዓመታት ሲያገለግል ተፈጥሮን ይወዳት ነበር እንጂ ትከዳኛለች ብሎ አስቦ አያውቅም። ነገር ግን በ1942 ዓ.ም ያ ሁሉ ፍቅር ወደ ፍርሃት ተቀየረ። ቀኑ ዝናባማ ነበር። ሮይ ሚለርስ ሮክ በተባለ ስፍራ በሚገኝ የእሳት መከታተያ ግንብ ላይ ስራውን እያከናወነ ነበር። መብረቁ ግንቡን ደጋግሞ መምታት ጀመረ። ግንቡ አዲስ ስለነበር የመብረቅ መከላከያ ተገጠመለትም ነበር። ሮይ ግንቡ ውስጥ መቆየት ራሴን በምድጃ ውስጥ እንደመጨመር ነው ብሎ ስላሰበ ለማምለጥ ወደ ውጭ ወጣ። ነገር ግን ጥቂት እርምጃዎች እንደተጓዘ ዓለሙ በብርሃን ተሞላ። አንድ ግዙፍ መብረቅ በቀጥታ ቀኝ እግሩን መታው። ሮይ እንዲህ ይላል፣ ጫማዬ በደም ተሞላ። በትልቁ ጣቴ ላይ የነበረው ጥፍር ተገንጥሎ ጠፋ። መብረቁ በጫማው ላይ ትልቅ ቀዳዳ ጥሎ አልፏል። ሮይ በወቅቱ ይህንን እንደ አንድ መጥፎ አጋጣሚ ቆጥሮት ነበር። ነገር ግን እውነተኛው ድንጋጤ የመጣው ከ27 ዓመታት በኋላ በ1969 ዓ.ም ነው። ሮይ በከባድ መኪና ውስጥ ሆኖ በፓርኩ ውስጥ እያሽከረከረ ነበር። እንደሚታወቀው መኪና የፋራዴይ ኬጅ ተጽዕኖ ስላለው መብረቅን ይከላከላል ተብሎ ይታመናል። ነገር ግን ለሮይ ይህ የሳይንስ ህግ አልሰራም።